ጉቦኝነቱ የተነሳ ጋጠው የሚል ቅጽል ስም የተሰጠው የፖሊስ 50 አለቃ ነኝ እያለ ትራፊክ ሲቆጣጠር የነበረውን ግለሰብ መያዙን የሾላ ፖሊስ ጣቢያ አስታወቀም። የፖሊስ ዩኒፎርሙን አሳምሮ ተኩሶታል። በቀኝ ክንዱ ላይ የተለጠፈው የ50 አለቅነት ማዕረግ አርጀት ያለ በመሆኑ በዚህ ማዕረግ ብዙ ያገለገለ ቆፍጣና ትራፊክ አስመስሎታል። አረማመዱና እጅ አወራውሩ ንቃት የተላበሰ መሆኑ ለሚመለከተው ሰው ወደፊት በማዕረግ ለማደግ ተስፋ ያለው ወጣት የ50 አለቃ የሚል አድናቆት አሰጥቶታል። በየመንገዱ የሚመላለሱ አሽከርካሪዎች ግን ምህረት የለሽ መሆኑን ለመግለጽ ጋጠው እያሉ ይሉታል። ግማሾቹ ደግሞ ተዘዋዋሪ የትራፊክ ፖሊስ እያሉ በስራው ያደንቁታል። ማንነቱ ስላልታወቀ በ50 አለቃ ላይ የሚሰማው ራሮ ብዙ ነበር። ከጉቦኝነቱም የተነሳ ጋጠው የሚል ቅጽል ስም የተሰጠው በመሆኑ የፖሊስ መስሪያ ቤቱ ወሬውን ቀደም ብሎ በመስማቱ በሚሰራበት አቅጣጫ የሚያተኩሩ ሰራተኞችን አሰማርቶ ቢፈልግም አግኝቶ ሊይዘው አልቻለም። በስተመጨረሻም ልማደኛው የ50 አለቃ ጋጠው ለ2 ሳምንት ያህል ከቆየ በኋላ ማዕረጉን አድርጎ ጠዋት በተለመደ ሁኔታ የትራፊክ ቁጥጥር ስራውን እንደጀመረ በሾላ ፖሊስ ተከታታይነት ተይዟል ሲል ፖሊስና እርምጃው ገልጧል። ትራጀዲ የሆነ ህይወታችንን እየመጡ ኮሜዲ የሚያረጉልን ሰዎች በየጊዜው አይጠፉም። ባለፈው ፋና ብሮድካስቲንግ ኮርፖሬት እና ሜይንስትሪም ሚዲያዎች ምናሉን ለምክክር የመጣች ሴትዮ ወልዳ ልጁን ምክክር አለች። ሌላኛዋ ደግሞ እንደገና ወልዳ ልጁን ኮሚሽን ብላ ሰየመችው ይሉናል። እንግዲህ ሀገራችን ላይ የተለያዩ ሐሳቦች አሉ። የተለያዩ የማንግባባባቸው ጉዳዮች አሉ። ብዙ ናቸው። እነሱን ጉዳዮች ሲሪየስ ሆነን ከመነጋገር ውጪ ሌላ ሌላ መፍትሄ የለንም። መነጋገር ብቻውን ያለው መፍትሄ። ይሄን ለመነጋገር ስንመጣ ምንድነው የተመካከሩት የሚሉትን ነገር እኮ አይነግሩን። ምንድነው ሜን ሐሳባቸው ምንድን ነበረ? የትኞቹ ሐሳቦች የተሻለ ሚዛን ደፉ የሚሉትን እነዚህ ሜይንስትሪም ሚዲያዎች አይነግሩን። ችግኝ ስትተክል የወለደችውን ልጅ ችግኙ በቀለ አለችው። አባይ ሊገደብ ሲል የተወለደ ልጅ ይገደብ አባይ ተባለ ይለን። ምን ፖለቲካል ትርፍ ለማግኘት እንደሆነ አይገባኝም። በዚህ አጋጣሚ አንድ እውነተኛ ታሪክ ልንገራችሁ። አንድ ወቅት ከአዲስ አበባ ወደ ባህር ዳር ለመሄድ ዶሜስቲክ ተርሚናል ጋር ቆሜያለሁ። 5 የአንድ ቤተሰብ አባላት የሚመሳሰሉ ሰዎች የሐዘን ልብስ ለብሰው ቆመዋል። በስተመጨረሻ 2ቱ ሰዎች ወደ ፍተሻ ገቡና እህትማማቾች ይመስሉኛል። ወደ ፍተሻ ገቡና 3ቱ ቅር እያላቸው እየከፋቸው ተመለሱ። አሴ ቻንስ አንዷ እኔ ጋር ነበር የተቀመጠችው። ነገሩን ጠየቅኳት። ምን አለች ይመስላችሁ? አባታቸው ባህር ዳር አካባቢ ሞቷል። እሱን ለመቅበር አባታቸውን ለመቅበር በትራንስፖርት ቢመጡ ኖሮ ብሩ ያላቸው ብር ይበቃቸው ነበር። ያ ብር ግን ለፕሌን ባለመብቃቱ ምክንያት 3ቱ ልጆች ቀርተው 2ቱ አባታቸውን ሊቀብሩ ወደ ባህር ዳር መጡ። እንግዲህ እንደዚህ አይነት በተወለድንበት ሀገር ባደግንበት ሀገር ላይ አባታችንን መቅበር እንኳን አልቻሉም። እንደዚህ ያለ የከፋ የጸጥታ ችግር ማህበረሰብን ቀጥታ የሚነካ ምንም የማያውቁ ህፃናትን ምንም የማያውቁ ወጣቶችን የሚነካ ችግር ያመጣብን ያለመግባባቶች እያሉን ይመጣና ፋና ምክክር አለችው፣ ኮሚሽን አለችው እና ምን ይጠበስ? ይሄ ምክክር እኮ የጋራ ጉዳያችን እንጂ የወለደችዋ ሴትዮ ጉዳይ አይደለም። ተበለው ደስ ያላትን ተበለው። ለኛ ግን ሊነገረን የሚገባው የተወያየንበት ጉዳይ ነው፣ የተወያዩበትን ጉዳይ ነው። ቢኮዝ እንደ ቅድሙ ያሉ ኬዞችን ይፈታል። እኛም መተን አባታችንን ለመቅበር እንኳን አቅሙ ይኖረናል ማለት ነው። አረ በህግ አምላክ እናንተ ሰዎች። የፊንቴክ አምባሳደሮች ሰሞኑን ወደ ወንድም ካሊድ ፋውንዴሽን ካሳንቺስ ወደሚገኘው ሰብሰብ ብለዋል። ጉዳያቸው ያው የፊንቴክ
ጉዳይ ነው። ኦልሬዲ ጉዳያቸው በህግ አግባብ ተይዞ የተለያዩ ማስረጃዎች እየቀረበባቸው ነው ያሉት። ኦልሬዲ የጊዜ ቀጠሮ ላይ ነው ያለው። ነገር ግን በመሃል ይህንን ጉዳይ ወደ ሚዲያ ለምን ይዘውት መጡ? ለምንስ መምጣት አስፈለገ? እግረኛው ሚዲያ ስለምን ተመራጭ ሆነ ብለን ልናየው ፈለግን። ይሄን ነገር ስንል እነሱ ኦልሬዲ እዛ ላይ ያሉ ማስረጃዎች የተጠናከሩ የተደራጁ ትክክለኛ የሆኑ ማስረጃዎች ኦልሬዲ እየቀረበባቸው እንደሆነ ኤክስፔክት አድርገዋል። ስለዚህ ህጉን ለማወቅ ወይም ደግሞ ህጉ የሆነ ብያኔ የሚሰጣቸው ከሆነ የተሰጠን ብይን ትክክል አይደለም ለማስባል ሶሻል ሚዲያውን ኦልሬዲ እንደ ዳኝነት መርጠውታል። አንድ የህግ መስመር፣ አንድ የህግ ጉዳይ፣ አንድ የህግ ጭብጥ ኦልሬዲ ለፍርድ ቤት ከደረሰ በኋላ ነገሩን በመተንተንም ሆነ በማስረዳት ወይም ደግሞ ማስረጃዎችን በማቅረብ ወደ ሚዲያ ይዞ መሄድ እንደ ኢትዮጵያ ህግ ወንጀል ነው። ቢኮዝ የህግ ስርዓቱን ስለሚያዛባ ከሁለት ወገኖች ያልታየ ስለሚያደርገው። ስለዚህ ይሄን ነገር ለምን ወደዚህ መጣችሁ ብለን ካሰብነው ይሄን ሚዲያውን እንደ ፍርድ ቤት ለመጠቀም ነው የሚታየኝ። ስለዚህ በጥንቃቄ የፍትህ ስርዓቱን በማያዛባ መልኩ እኛም በዚህ በኩል ዲፌንድ ማድረግ ይጠበቅብናልና የተቻልነውን ያህል 2 ሰዓት ከ17 ደቂቃ ከ58 ሰከንድ ከነ ማስታወቂያው ያለውን ቪዲዮ እየዘለን ለማየት እንገደዳለን። በመጀመሪያ ደረጃ ወደ ወንድም ካሊድ ፋውንዴሽን ከመግባታችን በፊት የቪዲዮ የ2 ሰዓት ከ17 ቪዲዮ ርዕስ የዝነኞቹ እስሩ እና ሚስጥሩ ይላል። የዝነኞቹ እስሩ ምን ለማለት ነው? አወዛጋቢነቱን እዚህ ጋር ነው የምታዩት። አሁን ወደ ሚዲያ ለምን ይዛችሁ መጣችሁ የሚባል ከሆነ አላልኩም ለማለት እንዲያመቻቸው ነው። ይሄ ርዕስ ራሱ የዝነኞቹ የታሰሩበት ምክንያት ሊለው ይገባ ነበር፣ ወይም ደግሞ ሌላ ርዕስ የዝነኞቹ እስሩ የሚል አማርኛ የተቀናጀ እንትን አይመስለኝም። ሜቢ ለማምለጥ እንዲያመችም ይሆናል። እና ሚስጥሩ ይላል። ሚስጥሩ ምን? እውነተኛው ሚስጥር ይሄ ነው ማለት ነው። ፍርድ ቤት የያዛቸው ጉዳዮች፣ መንግስት የያዛቸው፣ ፖሊስ የያዛቸው ጉዳዮች ትክክል አይደሉም ማለት ነው። በእነሱ አግባብ ይሄ ነው እንትኑ ለማለት የተፈለገው። ሚስጥሩን ሊነግረን ነው። ሚስጥሩ ከተነገረን ደግሞ ሚስጥሩን አውቀናል። ስለዚህ ፍርድ ቤት ባለው ማስረጃና መረጃ ተመርኩሶ የሆነ ውሳኔ የሚሰጥ ከሆነ ሚስጥሩን ኦልሬዲ እግረኛው ሚዲያ ለኛ ነግሮናልና ተሳስተሃል እንድንለው ነው ማለት ነው። ይሄ ነው የሚታየው። አሁን የሚዲያ በህግ የተያዙ ጉዳዮች ሚዲያ ማራገብ እና እንደዚህ አይነት ርዕሶችን በመስጠት ጉዳዩ ከያዘው ጭብጥ የወጡ ነገሮች በማስተላለፍ ህግን ያዛባል የሚባለው ለዚህ ነው። ኦልሬዲ ሚስጥሩን እየነገረን ያለው ተክለ ሃይማኖት ከዚህ በኋላ ትዕግስቴ ስላለፈ ልክ ልኳን ልነግራት ፈልጌ ነው። ሉሲ ስትገረዝ ምላጭ ያቀበለች እኔ ማዘር ትለኛለች። አይ ዶንት ኬር አባውት እኔ ሉሲ ስትገረዝ ምላጭ ያቀበልሽ ነሽ እኔ ማዘር የምትይኙላ ማለት ነው።